ሰላም ጤና ይስጥልን ክብራትና ክብራን እንግዶች እንግዲህ ዛሬ በቡሌ ሆራ ዩኒቨርሲቲ ውስጥ ከተለያዩ ዲፓርትመንቶች ተማሪዎች የመቶኛ ሴሌብሬሽን ዴያቸውን እያከበሩ ይገኛሉ። እንግዲህ ይሄንን ቫይብ የምታይ በጣም ያማረና የተዋበ ነው። እንግዲህ የተለያዩ ጥያቄዎች ተዘጋጅቷል። ከነዚህ ተማሪዎች ጋር ልዩ ቆይታ እናደርጋለን። ሰላም ጤና ይስጥልን። እንግዲህ ዘንድሮ በቡሌ ሆራ ዩኒቨርሲቲ ውስጥ የጥር ተመራቂ ተማሪዎች ስካይ ባች በሚለው ተመራቂ ተማሪዎች እንግዲህ አንድ 3 ጥያቄዎችን እህቴን ጠይቃታለሁ። ሰላም እንዴት ነው? ከየት ዲፓርትመንት ማን? ዮርዳኖስ ገዛኝ እባላለሁ ከማርኬቲንግ ማኔጅመንት ዲፓርትመንት። እንግዲህ 3 ጥያቄዎችን ጠይቅሻለሁ። ከሶስቱ 2 ከመለሽ የ50 ብር ካርድ እሸልምሻለሁ። እሺ ኦኬ። እሺ የመጀመሪያው ጥያቄ የመጨረሻ የፍጻሜ ፋይናል ኤግዛም ወረቀት ሲጠናቀቅ ተማሪዎች በተለምዶ የሚያደርጉት ምልክት ወይም ድርጊት ምንድን ነው? ይጨፈራል። በዩኒቨርሲቲ ህይወት ውስጥ ሲጂፒኤ የሚለው አህጽሮተ ቃል ምንድን ነው? ሲጂፒኤ የሚለው ሲጂፒኤ ማለት አኮምፕሌት ጂፒኤ ነው እንትኑ ማለት አኮምፕሌት ሲጂፒኤ ሁሉም የራሱ የሆነ ትርጉም አለው። የራሱ ሆነ እንትኑ ነው የራሱ ጂፒኤ ነው። አኮምፕሌት ጂፒኤ አይራሱ ይመጣው። እሺ በዩኒቨርሲቲያችን ውስጥ በጣም ዝነኛ የነበረው የተማሪዎች መመገቢያ ካፍቴሪያ ምግብ ምን አይነት ምግብ ነው? ኦኬ አሪፍ ጥያቄ ነው። የመመገቢያ ምግብ ወተርፎር። እሺ ወተርፎር የራሱ ምልከታ ነው። በጽናት ተመስገን እባላለሁ። የጆርናሊዝም ኤንድ ኮሚኒኬሽን ተማሪ ነኝ። ጂሲ ነኝ። በዩኒቨርሲቲ ውስጥ በጣም ዝነኛ የነበረውና ተማሪዎች ዘወትር የሚጠቀሙት የምግብ አይነት ወይ ደግሞ የካፍቴሪያ የምግብ አይነት ምን ይባላል? ምስር ዘወትር የሚጠቀሙት? እሺ በዩኒቨርሲቲ ህይወት ውስጥ ሲጂፒኤ የሚለውን አህጽሮተ ቃል ምንድን ነው? ስሜ ኪያ በለጠ ነው እባላለሁ። ዲፓርትመንት ደግሞ ጆርናሊዝም ኤንድ ኮሚኒኬሽን ነው። በስራ ዓለም ውስጥ ኔትወርኪንግ የሚለውን ቃል ዋና ትርጉሙ ምንድን ነው? ኔትወርኪንግ የሰዎች ግንኙነት ማለት ነው፣ ወይ ሪሌሽንሺፕ መፈጠር ከብዙ ሰዎች ጋር እንደማለት ነው። ከብዙ ሰዎች ጋር ሪሌሽንሺፕ መፍጠር። እሺ እነኛ የነበረው እና ተማሪዎች ዘወትር የሚጠቀሙት የምግብ አይነት ምንድን ነው? ካፍቴሪያ ላይ ብዙ አይነት ምግብ አለ። እሺ ዘወትር ሁሌ የሚጠቀሙት ምስር ሁሌ ይጠቀማሉ? ሁሉ ነው ተጠቀሙ ምስር። ኦኬ እሺ በምረቃው ቀን በራስ ላይ የሚደረገውና ስኬትን የሚያመለክተው ካሬ ቅርጽ ያለው ኮፍያ በእንግሊዘኛ ምን ይባላል? ግራጁዌሽን ካፕ። ዋው ይሄ መልሰሻል። በጣም ቴንኪው። እንግዲህ ስካይ ባች የሚለው የዩቲዩብ ቻናል ላይክ ሰብስክራይብ እንድታደርጊ። እሺ የመጨረሻ የፍጻሜ ፋይናል ኤግዛም ወረቀት ሲጠናቀቅ ተማሪዎች በተለምዶ የሚያደርጉት ምንድን ነው? የመጨረሻ ፋይናል ከጨረሱ በኋላ ተማሪዎች መጨረሻ ላይ ምንድን ነው ያደርጉት? ኤግዛም። ሁለተኛ ጥያቄ የስማርት ጎልስ ዓላማዎች ሲያጠናቅቁ አር የሚለው ፊደል ምንን ይወክላል? አር ሪዲፋይን። የመጨረሻ የፍጻሜ ፋይናል ኤግዛም ወረቀት ሲጠናቀቅ ተማሪዎች በተለምዶ የሚያደርጉት ምልክት ምን አይነት ድርጊት ነው? ደፍተሩን ከነስክሪብቶ እዛ ትቶ ይወጣሉ። የመጨረሻ የፍጻሜ ፋይናል ኤግዛም ወረቀት ሲጠናቀቅ ተማሪዎች በተለምዶ የሚያደርጉት ምልክት ምን አይነት ድርጊት ነው? ተማሪ አልነበርኩም እንዳላቀውም። በዩኒቨርሲቲ ህይወት ውስጥ ሲጂፒኤ የሚለው አህጽሮት ቃል ምንድን ነው? ሲጂፒኤ ማለት ያው እንደምታወቀው ይሄን የሚመስል ጂሲ ማለት ነው። በዩኒቨርሲቲ ውስጥ ሲጂፒኤ የሚለው አህጽሮተ ቃል ምንድን ነው? ኮሙሌቲቭ ግሬድ። አንለይ ሙግስ እባላለሁ ከኢንፎርሜሽን ሳይንስ። እንግዲህ የጥር ተመራቂ ነሽ? አዎ።
እንግዲህ ስካይ ባች የዩቲዩብ ቻናልን ታውቂያለሽ? ያ የዘንድሮ ዓመት ነው። ከዩኒቨርሲቲ ውስጥ በጣም ዝነኛ የነበረውና ተማሪዎች ዘወትር የሚጠቀሙት የምግብ አይነት ምንድን ነው? ዜርፎር እንግዲህ ክቡራትና ክቡራን ተመልካቾች እንግዲህ በቡሌ ሆራ ዩኒቨርሲቲ ውስጥ ስካይ ባች የዘንድሮ ተማሪዎች ልዩ ልዩ ጥያቄዎችን እየጠየቅን ሽልማት እየሸለምን እንገኛለን። እንግዲህ እስካሁን ከጠየቅናቸው ጥያቄዎች ውስጥ ተማሪዎች ምንም አይነት ጥያቄ ሁለት ጥያቄ የመለሱልን ተማሪዎች የሉም። በድጋሚ እንጠይቃለን፣ ለመለሱልን እንሸልማለን። ስካይ ባች የዩቲዩብ ቻናልን ሰብስክራይብ ያድርጉ። ከምረቃ በኋላ የሚያስፈልጉት ቁልፍ ለስላሳ ክህሎቶች ወይም ደግሞ ሶፍት ስኪልስ ከምንለው መካከል አንዱ ሲሆን ከአለቆችና የሥራ ባልደረቦች ጋር የሚደረግ ውጤታማ የሆነ መግባባትና የመነጋገር ችሎታ ምንድን ነው? መነጋገር፣ ኮሚኒኬት ማድረግ ወይ ሪሌሽንሺፕ፣ ጥሩ ሪሌሽንሺፕ መፍጠር፣ ጉድ ሪሌሽንሺፕ። በዩኒቨርሲቲያችን ወይ ደግሞ በዩኒቨርሲቲ ህይወት ውስጥ ሲጂፒኤ የሚለው አህጽሮተ ቃል ምንድን ነው? ሲጂፒኤ ኮሚኒኬሽን ግራጁዌሽን አክቹሊ እንደታወቀው በስካይ ባች ከ2018 ጥር ተመራቂ ተማሪዎች እንግዲህ ልዩ እንግዳ ሰርፕራይዝ ላደርጋችሁ ልዩ እንግዳ ነው ይዤ የመጣሁት። ሙቤ ፋሽን ይባላል። ከ2009 ጀምሮ ለቡሌ ሆራ ዩኒቨርሲቲ ተማሪዎች አስውቦ የሚያሸበርቅ በውበት ጎልተው እንዲታዩ ሞዴል አስመስሎ የሚለቃቸው እንግዲህ ሙቤ ፋሽን ይታወቃል። በሻሸመኔ ከተማ ውስጥ ትልቅ የፋሽን ተቋም አለው። እንግዲህ ዛሬ ወደ ቡሌ ሆራ ዩኒቨርሲቲያችን መጥቷል። እንግዲህ ሙቤ ፋሽን እንኳን በደህና ወደ ቡሌ ሆራ ዩኒቨርሲቲ በሰላም መጣ። እንኳን ደህና ቆየ። እንዴት ነው ሙቤ ፋሽን እንግዲህ ሲባል ሰምቻለሁ። የቴሌግራም ቻናላችሁንም አይቻለሁ። በደንብ የሚያማምር ሱፍ ትሰፋላችሁ። እንዴት ነው? በጣም ቆንጆ ስራዎች እንሰራለን። ለተመራቂ ተማሪዎች ልዩ ዲስካውንት አድርገን ምትናል። ብዙ ምርጥ ስራዎች እንሰራለን። እንግዲህ በ2018 የጥር ተመራቂ ተማሪዎች 1000 ምናምን ነው። እንግዲህ እነዚህ 1000 ምናምን ተማሪዎች ወደ እናንተ ጋር እንዲመጡ ልዩ የሆነ የምታደርጉት አስተዋጽኦ ምንድን ነው? ጨርቆቹን ያስገባናቸው አብዛኞቹን ከቱርክና ከአውሮፓ ነው ያስመጣዋቸው። ጨርቆቹን ለተማሪዎች ልዩ ማሽኖች አስገብቻለሁ። ዘመናዊ ማሽኖች አስገብቻለሁ። በተጨማሪ ደግሞ ለእያንዳንዱ ተማሪ ሁለት ከረባት ስፖንሰር አድርጋቸዋለሁ ብያለሁ። ዋው! እንግዲህ በግሩፕ ወይ ደግሞ 1 ለ5 ሆኖ ለሚመጡ ተማሪዎች የከረባት ስፖንሰር አደርጋለሁ ብሏል። እንግዲህ ውድ ተማሪዎቻችን ጨርቁ የሚመጣው ከአውሮፓና እንዲሁም ደግሞ ከተለያዩ ከሀገር ውጭ ጨርቆች ስለመጡ ስለዚህ እንግዲህ እነዚህ ጨርቆች አሪፍ ይሆናሉ ብዬ አስባለሁ። በሚገባ እንግዲህ ተማሪዎች ሰምተዋል። እንግዲህ ሙቤ ፋሽንን ፎሎ አድርጉት። እንደገና ደግሞ ከሙቤ ላሰፋ ለ5 ሰው የከረባት ስፖንሰር አደርጋለሁ ብሏል። እንግዲህ ሙቤ እንግዲህ በዋናው በሱፍ ውስጥ 30% ቅናሽ አደርጋለሁ ብሏል። እንግዲህ ሁላችንም ሙቤ ጋር የምናሰፋው ሙቤ እጅግ አድርገን ከልብ እናመሰግናለን። መጨረሻ ላይ ግን ማለት የምትፈልገው ነገር ካለ እድል ልስጥ። ስለሰጣችሁኝ ክብር፣ ስለሰጣችሁኝ ፍቅር አመሰግናለሁ። ቡሌ ሆራ ዩኒቨርሲቲዎች ሙቤ ፋሽንን ይወዱታል። ብዙ ተማሪዎች ደግሞ ይሰራሉ። ስለዚህ ሙቤ አሪፍ ቆይታ ነበረን። ቀጣይ እንገናኛለን። የመጨረሻ የፍጻሜ ፋይናል ኤግዛም ወረቀት ሲጠናቀቅ ተማሪዎች በተለምዶ የሚያደርጉት ምልክት ምን አይነት ነው? የጩኸት እሺ፣ ለመጀመሪያ ጊዜ ስራ ሲጀምሩ ከደሞዞ ላይ የሚቆረጠውና ለጡረታ የሚጠቀም መዋጮ ምን ይባላል? ውሎ አበል። ለአንድ ስራ ሲያመለክቱ ስለ ትምህርት ታሪኮ፣ የስራ ልምዶ እና ችሎታው ዝርዝር የሚያስቀምጡበት ሰነድ በእንግሊዝኛ ምን ይባላል? አላወቅሁትም። በስራ ዓለም ውስጥ ኔትወርኪንግ የሚለው ቃል ዋና ትርጉሙ ምንድን ነው? ኔትወርኪንግ ማለት የአንድነት ስራ ማለት ነው። ማለት ቱጌዘር የሆነ ስራ የሚሰሩ በቻይንመንት ማለት ነው። ለክፍል ፕሮጀክት ወይም ለምርምር ስራ ሪሰርች ብዙ ጊዜ ማታ ከጓደኞቻችን ጋር ተሰብስበው የሚማሩበት ቦታ ምን ይባላል? ስፔስ። ከምረቃ በኋላ ከሚያስፈልጉት ቁልፍ ለስላሳ ክህሎቶች ሶፍት ስኪልስ መካከል አንዱ ሲሆን ከአለቆች እና የሥራ ባልደረቦች ጋር የሚደረግ ውጤታማ የሆነ መግባባትና የመነጋገር ችሎታ ምንድን ነው? የሽኝት ፕሮግራም። በቃ እንግዲህ ከሱ ጋር አሪፍ ቆይታ ነበረን። እንግዲህ ወደ ሌላ እንግዳ ያልፋለሁ። በምረቃ ቀን በራስ ላይ የሚደረገው ስኬትን የሚያመለክተው ካሬ ቅርጽ ያለው ኮፍያ በእንግሊዝኛ ምን ይባላል?
እሺ በምረቃ ቀን በራስ ላይ የሚደረገውና ስኬትን የሚያመለክተው ካሬ ቅርጽ ያለው ኮፍያ በእንግሊዝኛ ምን ይባላል? ፕሮቶኮል Thank you.